ዛሬ የምናየው የጀርመን ኦፖርቹኒቲ ካርድ ወይንም ጀርመኒ ቻንሰለር ካርት ቪዛ የሚባለውን ነው። ስለዚህ ጉግል ላይ መተን ጀርመኒ ቻንሰለር ካርት ቪዛ ወይንም ኦፖርቹኒቲ ካርድ ብለን ሰርች እናደርጋለን። ከዛ ይህን ይመጣልናል። እዚህ ላይ ክሊክ ስናደርግ ይህ ይመጣል። ስለዚህ እንደምታዩት ወርኪንግ ኢን ጀርመኒ ዊዝ ኦፖርቹኒቲ ካርድ የሚል ነው። ቀጥታ እዚህ ጋር ገብተን ስታርት ማድረግ እንችላለን። ነገር ግን የተወሰኑ ምን አድቫንቴጆች አሉት በተለይ ለነን ኢዩ ካንትሪስ ልክ እንደኛ አይነት ከአውሮፓ ህብረት ውጭ ላሉ ሀገራት ማለት ነው የተለያዩ አድቫንቴጆች አሉት። የመጀመሪያው ፋስት ኢንትሪ ኢንቱ ጀርመኒ ነው። በፍጥነት ጀርመን ለመሄድ የሚያስችል እድል ይሰጣል። ሁለተኛው ቻንስ ኦፍ ፐርማነንት ሬዚደንስ እዛ የመኖሪያ ፍቃድ ለማግኘት በቋሚነት ያግዛል። ጥሩ ገቢ ሊያስገኝ ይችላል። የስራ ፍቃድ ጋራንትድ የስራ ፍቃድ ልናገኝ ያስችለናል። እና ደግሞ ፉል ታይም ወርክ የሙሉ ጊዜ ስራ ልናገኝ የሚያስችለን የቪዛ አይነት ነው ወይም የስራ ቪዛ አይነት ነው። እንደሚታወቀው ከዚህ በፊት ነን ኢዩ ካንትሪ ሲሆኑ የአውሮፓ ህብረት አባል ሀገራት ያልሆኑ ለመግባት ትንሽ አስቸጋሪ ነበር። አሁን ግን ይሄ ኦፖርቹኒቲ ካርድ ወይም ቻንስ ካርት የሚባለው ከመጣ በኋላ ከተለያየ ሀገር የሚመጡ ዜጎች ለ12 ወራት ጀርመን ውስጥ ገብተው ስራ እንዲፈልጉ ነው። እዚህ ጋር እንደምታዩት ዋና ዓላማው እዚያ የመቆያ ጊዜ እድል ተሰጥቶት አንድ ሰው ስራ እንዲፈልግ ነው። ይህንንም ለማድረግ የተለያዩ መስፈርቶች አሉ። እነዚህን የሚያሟላ ሰው ምንድነው የሚያደርገው? ከዛ በሀገሩ ባለው የጀርመን ሚሽን ወይም ኤምባሲ ሄዶ ፕሮሰሶቹን ተከትሎ አፕላይ ያደርጋል። ስለዚህ በቀጣይ የምናየው ምን አይነት ሪኳየርመንት ያስፈልገዋል የሚል ነው። የእያንዳንዱ ሀገር ኤምባሲ የራሱ የሆነ መስፈርት ስለሚኖረው ከዚህ ከአጠቃላይ መስፈርቱ በተጨማሪ ኢትዮጵያ ውስጥ ያለው የጀርመን ኤምባሲ ዌብሳይት እንሄዳለን። እንደምታዩት እዚህ ጋር ጀርመን ኤምባሲ አዲስ አበባ የሚል ነው። ቪዛ ፎር ጆብ ሰርች ኦፖርቹኒቲ ካርድ። እኛ አሁን ትኩረታችን እዚህ ላይ ስለሆነ ስለ ኦፖርቹኒቲ ካርድ ነው። ኤምባሲ ዌብሳይት ውስጥ ስትገቡ ታገኙታላችሁ። እዚህ ጋር ቤዚክ ኢንፎርሜሽን አለ፣ ተጨማሪ ዶክመንቶች፣ አጠቃላይ ዶክመንት፣ ስለዚህ አጠቃላይ መረጃ ስለ ኦፖርቹኒቲ ካርድ፣ አዲሽናል ዶክመንት እዚህ ጋር የሚያስፈልገዋል። ሁለት ዘርፎች አሉት፣ ስኪልድ ወርከር እና ሌላኛው ደግሞ በኦፖርቹኒቲ ካርድ በሌላ መስፈርት እንትን የሚሉ። ወደ ቤዚክ ኢንፎርሜሽን ስንገባ እዚህ ጋር አፕላይ ለማድረግ የተለያዩ ዶክመንቶች ያስፈልጉታል። የሚያስፈልጉት ዶክመንቶች ወይ በጀርመንኛ ወይ በእንግሊዝኛ መሆን አለባቸው ነው የሚያስፈልጉት። ቀጥሎ ላሚኔት መሆን የለባቸውም ዶክመንቶቹ። ዋን ኮፒ እና አንድ ኦሪጂናል ማቅረብ ይኖርብናል። የተጎዱ መሆን የለባቸውም ዶክመንቶቹ እና በስቴፕለር መያያዝ የለባቸውም። ኢንኮምፕሊት ከሆነ ያልተሟላ ማመልከቻ ተቀባይነት አይኖረውም። እዚህ ጋር ምን ይላል? ፍላይት ሪዘርቬሽን አር ኖት ሪኳየርድ ቱ አፕላይ ፎር ቪዛ። ቪዛ ለማመልከት የቲኬት ሪዘርቬሽን አያስፈልገንም፣ የአውሮፕላን ቲኬት ሪዘርቬሽን። ስለዚህ ይህ ራሱ አንድ ነገር ነው። አንዳንዶቹ የሪዘርቬሽን የሚጠይቁ አሉ። በእርግጥ ቪዛ ከማግኘታችን በፊት ቲኬት እንድንገዛ ያበረታቱ ነው፣ ግን ይሄኛው ሪዘርቬሽንም አያስፈልገውም። ስለዚህ አሁን ወደ ጀነራል ኢንፎርሜሽን ስለ ኦፖርቹኒቲ ካርድ እንትን ስንል ይሄ አቬሌብል የሆነው ከጁን 1 2024 ጀምሮ ነው፣ የቅርብ ጊዜ የሚባል ነው። ስለዚህ ለስራ ፈላጊዎች ነው። ይህም የሚሆነው ከሰርድ ካንትሪ ናሽናልስ የሚባሉት ነው፣ የአውሮፓ ህብረት አባል ሀገራት ያልሆኑ የኛ ሀገር ያሉ ዜጎች በሁለት አማራጭ አላቸው። እዚጋ እንደምታዩ ዜራቸው ወይስ ቱ ኦብቴን ዘ ኦፖርቹኒቲ ካርድ። በሁለት መንገድ ይህን ኦፖርቹኒቲ ካርድ ማግኘት ይቻላል። አንደኛው በስኪልድ ወርከርስ ነው። ስኪልድ ወርከርስ የተዘረዘሩ አሉ። ስኪልድ ወርከርስ የሚፈልጉት እጥረት ባለባቸው ኤሪያ ነው። ዝርዝሩ ለማየት ያህል ወደ ውስጥ እንገባ እናየዋለን። ሊስት ኦፍ ሾርቴጅ ኦኩፔሽን አኮርዲንግ ቱ በእነሱ እንትን እነዚህ እጥረት ያለባቸው ዘርፎች ናቸው። ለምሳሌ ማኑፋክቸሪንግ፣ ይሄ ከማዕድን ጋር ከግንባታ ጋር የተያዙ፣ አይሲቲ ላይ ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ፣ ይሄ ቻይልድ ኬር ሄልዝ ከህፃናት ጋር ከጤና ጋር፣ የአዛውንቶችን መንከባከብ የመሳሰሉትን፣ ሳይንስና ኢንጂነሪንግ አለ።
ብዙ ናቸው እንትኖቹ። አርኪቴክት፣ ፕላነርስ አለ እዚህ ጋር፣ ሜዲካል ዶክተርስ፣ ከዚህ ጋር ነርሲንግ ኤንድ ሚድዋይፈሪ ፕሮፌሽናልስ፣ ቬትሪናሪ ከከብት ሕክምና ጋር በተያያዘ እና ሌሎች የጤና መስኮች፣ የጥርስ ሐኪም፣ ፋርማሲስት የመሳሰሉት እነዚህ ጥረት ያለባቸው ነው። ሌላው የቲቺንግ ፕሮፌሽን አስተማሪዎች፣ የዩኒቨርሲቲም የከፍተኛ ትምህርት ተቋማት የሙያ መምህራን፣ የሃይ ስኩል የመጀመሪያ ደረጃ እና የአርሊ ቻይልድሁድ እና የተለያዩ ቲቺንግ ፕሮፌሽኖች እነዚህም እጥረት ያለባቸው ናቸው። በዚህኛው ግሩፕ በኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ፣ ሲስተም አናሊስት፣ ሶፍትዌር ዴቨሎፐር፣ ዌብ ኤንድ መልቲሚዲያ ዴቨሎፐርስ፣ አፕሊኬሽን ፕሮግራመርስ፣ ዳታቤዝ ኤንድ ኔትወርክ ፕሮፌሽናልስ እነዚህ እጥረት ያለባቸው ናቸው። ስለዚህ በእነዚህ ሰርፍ በስኪልድ ወርከርስ እዚህ ጋር አንደኛው አማራጭ ይሄ ነው። ሌላው አማራጭ ደግሞ ከውጭ ሀገር ከጀርመን ውጭ ያሉ ዩኒቨርሲቲዎች ዲግሪ ወይም ደግሞ የ2 ዓመት ትሬኒንግ የወሰድንበት የሙያ ትምህርት ቮኬሽናል ኳሊፊኬሽን ትሬኒንጉ ቢያንስ ለ2 ዓመት መሰጠት ያለበት ነው ትሬኒንጉ የዚህ የሙያው ኳሊፊኬሽን። ከዚህ በተጨማሪ ደግሞ የጀርመን ቤዚክ ጀርመን መሰረታዊ ሊባል የሚችል ሌቭል A1 የጀርመንኛ ቋንቋ ችሎታ ወይንም ኢንተርሚዲየት እንግሊሽ ስኪልስ ሌቭል B2 ያስፈልጋል። ይሄ በላንጉጅ ስኪል በተመለከተ ነው። ሌላው ፕሮፌሽናል ኤክስፒሪየንስ የስራ ልምድ ያስፈልጋል። እድሜ ራሱ ጀርመን ከዚህ በፊት ተጉዘን ከነበረ የትዳር አጋር ወይ እጮኛ ካለ አብሮ ሊሄድ ይችላል መስፈርቱን ካሟሉ። ስለዚህ በዚህኛው ዘርፍ 6 ፖይንት ያስፈልገዋል። የተለያዩ ዝርዝር ጉዳይ አለው። በዚህኛው በስኪልድ ወርከርስ የፖይንቱ አይጠበቅበትም። ይሄኛው ያለው ሰው an opportunity without meeting any other special requirement if they provide ማስረጃ እስካቀረቡ ድረስ በዚህኛው በስኪልድ ወርከርስ የሚመጡት ይሄኛው ፖይንት አያስፈልጋቸውም። ስለዚህ 2 አማራጮች አሉ ማለት ነው። እና ይሄ ኦፖርቹኒቲ ካርድ ለ1 ዓመት የሚያገለግል ወይም ለ12 ወር ነው። እዛ ጀርመን ሀገር አንድ ሰው ሄዶ ስራ እንዲፈልግ ማለት ነው። እና እዛ በሚቆይበት ጊዜ በስራ ፍለጋው የሙከራ የወርክ ትራያልስ ሊያደርግ ይችላል። ሰከንዳሪ ኢምፕሎይመንት በሳምንት ውስጥ 20 ሰዓት ለሚሆን ጊዜ መስራት ይችላል። ኤምባሲው የሚፈልገው እዚህ ጋር የተፈረመበት አፕሊኬሽን ፎርም ይኖራል። እዚህ ጋር ፎርሙ ይገኛል። ፓስፖርት ፎቶግራፍ ያስፈልጋል። በዚህ 3.5 በ4.5 በሆነ ፓስፖርት ያስፈልጋል። ኢትዮጵያን አይዲ ካርድ ያስፈልጋል። የልደት ካርድ፣ ከቨር ሌተር። ይሄ ማለት የት ነው አፕላይ የምናደርገው፣ የት ነው የምንኖረው፣ የመሳሰሉትን ዝርዝር ሁኔታዎች የያዘ ማለት ነው። ስለኛ ደብዳቤ ማለት ነው። የከቨር ሌተር ያስፈልገዋል። ኦሪጂናል እና ኮፒ። ሲቪ ያስፈልገዋል። በቴብል የተዘጋጀ የስራ ልምዳችንን የሚይዝ ማለት ነው። ሌላኛው የሚያስፈልገው ሄደን ስራ ለመፈለግ ስለሆነ 12 ወራት በምንቆይበት ጊዜ ሚኒመም በወር ወደ 1091 ዩሮ በአመት 13092 ዩሮ የሚሆን አቅም ሊኖረን ይገባል። ይህንንም በተለያየ መልኩ ልናረጋግጥ እንችላለን። አንደኛው በብሎክድ አካውንት ባንክ ውስጥ በማስቀመጥ፣ ሁለተኛው ሰከንደሪ ኢምፕሎይመንት የምናገኝ ከሆነ በዛ፣ ሶስተኛው ደግሞ ፎርማል ኦብሊጌሽን ሌተር። ይሄ ምንድነው? ለምሳሌ ጀርመና የሚኖር ዘመድ ወይ ጓደኛ የመሳሰሉት ቢኖረን ይህንን ወጪ በእኔ ኃላፊነቱን ወስዳለሁ ብሎ ቃል የሚገባ ካለና ደብዳቤ ማቅረብ የሚችል ይህን ግዴታ በዚህ ሊያዝልን ይችላል ማለት ነው። በ9ኛ ደረጃ የሚያስፈልገው የኢትዮጵያ ስኩል ሊቪንግ ሰርቲፊኬት፣ ይሄ የሃይ ስኩል መልቀቂያ ያስፈልገናል። ቀድሞ የተማርናቸው ትምህርት
የአካዳሚክ ወይም የቮኬሽናል የሙያም ሊሆን ይችላል። ኦሪጂናልና ኮፒው፣ የስራ ልምዳችን ኦሪጂናልና ኮፒው፣ የጋብቻ ካለ የጋብቻ ሰርቲፊኬት፣ የልጆች ካሉ ደግሞ የነሱ የልደት ካርድ፣ የሄልዝ ኢንሹራንስ። ያ ሄልዝ ኢንሹራንስ ወደ 30,000 ዩሮ መሸፈን የሚችል ሄልዝ ኢንሹራንስ መሆን ይኖርበታል። ስለዚህ ከባንኮች ይህን ሄልዝ ኢንሹራንስ ማቅረብ ይኖርብናል። ለቪዛው 75 ዩሮ በወቅቱ በሚኖረው የኢትዮጵያ ብር ኤክስቼንጅ ሬት መክፈል ያስፈልጋል። ለስኪልድ ወርከርስ እዛ ሾርቴጅ ነው ላልነው ለስኪልድ ወርከርስ ተጨማሪ መስፈርቶች አሉ። እነዚህ መስፈርቶች ይዋቸው። እዚጋ መስፈርቶቹን ካየን በኋላ ሰልፍ ቼክ ይኖራል። ኦፖርቹኒቲ ካርዱ እንዴት ነው ለእኛ ይሆናል አይሆንም የሚለው ውስጥ ስትገቡ ታገኙታላችሁ። ለምሳሌ እዚጋ እኛ ከኢትዮጵያ ስለሆነ ኢትዮጵያ ብዬ እንትን ልበለው ኢትዮጵያ ብዬ አስገባለሁ። ቴስት ላደርግ ማለት ነው የኔን በኦፖርቹኒቲ ካርድ እንዴት ነው ምን ያህል ነው ድሉ የሚለውን፣ ምክንያቱም ለእያንዳንዱ ነጥብ ስለሚሰጥ። እዚህ ጋር ስትገቡ ዱ ሃቭ ኳሊፊኬሽን ዛት ቱክ አትሊስት 2 years ቱ ኮምፕሊት ይላል። እዚህ ጋር ካለን ካለን አለን፣ ከሌለን የለንም ብለን እንሞላለን። ስንሞላ ለምሳሌ ይህን ብሞላ የለኝም ብዬ ብሞላ ወደሚቀጥለው ያስኬደኛል። እንደዚህ እያልን ቴስት ማድረግ እንችላለን ማለት ነው። ኳችሁ ሁለተኛው አማራጭ በፖይንት ሲስተም ነው የሚሰራው እና ይሄኛው የፖይንት ሲስተም ምን ምን ያካትታል የሚለውን የተወሰኑትን እኔ የመጀመሪያው ኢኩቫለንስ ኦፍ ኳሊፊኬሽን የተማርነው ትምህርት ከጀርመን አቻ መሆኑን ይገመገብና 4 ነጥብ ይኖረዋል ይሄ ማለት ነው። ከዛ ኳሊፊኬሽን ኢን ሾርቴጅ ኦኩፔሽን እጥረት ያለባቸው የትምህርት ዘርፎች የሙያ ዘርፎች ከሆኑ ደግሞ 1 ነጥብ እናገኛለን ማለት ነው። እዚህ ጋር ሊስቱ አለ። ሾርቴጅ ያለባቸው ኦኩፔሽኖቹ የትኞቹ ናቸው የሚለው ሊስቱ አለ። ከዛ ፕሮፌሽናል ኤክስፒሪየንስ የስራ ልምዳችን የራሱ የሆነ ነጥብ አለው። 2 ነጥብ የሚሰጠን የ2 ዓመት ኤክስፒሪየንስ ባለፉት 5 ዓመታት የ2 ዓመት ኤክስፒሪየንስ የስራ ልምድ ካለ 2 ነጥብ እናገኛለን። ባለፉት 7 ዓመታት የ5 ዓመት ኤክስፒሪየንስ ካለን ደግሞ እዚህ ጋር 3 ነጥብ እናገኛለን። ሶስተኛው የፖይንቱ ቋንቋ ነው። ቋንቋ የሚያስፈልገን ወይ ጀርመንኛ ወይም እንግሊዘኛ ነው። 1 ነጥብ ለኤ2 ሌቭል፣ 2 ነጥብ ደግሞ ለቢ1 ሌቭል እና 3 ነጥብ ለቢ2 ሌቭል የጀርመንኛ ሲሆን የእንግሊዘኛ ደግሞ C1 ሌቭል ኦር አባፍ ከሆነ ወይም ኔቲቭ ስፒከር ከሆንን ተጨማሪ ነጥብ እናገኛለን። እድሜን በተመለከተ እድሜ ራሱ ነጥብ ይሰጠዋል እና ከ35 በታች የሆነ ሰው 2 ነጥብ ያገኛል። ከ35 እስከ 40 የሆነ ደግሞ 1 ነጥብ ያገኛል። ስለዚህ ከ35 በታች የሆኑት የተሻለ እድል አላቸው ማለት ነው፣ 2 ነጥብ ያገኛሉ። ከ35 እስከ 40 1 ነጥብ ያገኛሉ። ከዚህ በፊት የነበረን የጀርመን ቆይታ ካለን ደግሞ እሱም የራሱ የሆነ ነጥብ ያሰጣል። ሚኒመም ለ6 ወር ባለፉት 5 ዓመታት እዚያ ቆይተን ከነበረ 1 ነጥብ ያሰጣል። ቆይታው ለትምህርት ሊሆን ይችላል፣ ለቋንቋ፣ ለስራ ሊሆን ይችላል። የቱሪዝም በዚህ እንትን አይቆጠርም። ለቱሪዝም ሄደን ከቆየን ዘመድ ጥየቃ ምናምን ሄደን ከቆየን አይቆጠርም። ስለዚህ ለትምህርት፣ ለቋንቋ ስልጠና እና ለስራ ሄደን ቆይተን ከነበረ ነው። ይሄኛው ለስኪልድ ወርከር ለጮኛ ወይም ለትዳር አጋር እድል አለው። ይህም ሌላ ተጨማሪ ነገር ነው ማለት ነው። ጠቃለል ያህል የመጀመሪያው ትምህርት ነው፣ ከጀርመን የተገኘ ወይም ከጀርመን አቻ ሊሆን የሚችል የውጭ ሀገር የተገኘ ትምህርት ማስረጃ። ሌላኛው ስቴት ሪኮግናይዝድ ሃየር ኤጁኬሽን ኦር ቮኬሽናል፣ ይህም የሙያ ወይንም የሃየር ኤጁኬሽን ካለን አንዱ መስፈርት ነው። ሌላኛው ፕሮፌሽናል ኳሊፊኬሽን ፖዚቲቭሊ ሪኮግናይዝድ ባይ ቢአይቢቢ ፍሮም ጀርመን ቻምበር ኦፍ ኮሜርስ
አብሮድ የጀርመን የቻምበር ኦፍ ኮሜርስ የተሰጠና በዚህ ቢአይቢቢ እውቅና ያለው ካለን ለሁለትና ለሶስት ለነዚህ ለሁለትና ለሶስት ደግሞ በተጨማሪ 6 ነጥብ ያስፈልገናል። ቅድም ስለ ነጥቦች ስላየን 6 ፖይንት ያስፈልገናል ተደምሮ ማለት ነው። ቋንቋ እንዳየነው ኤዋን ሌቭል ጀርመን ወይንም እንግሊዝኛ፣ ቢቱ ኢንተርሚዲየት የሆነ የእንግሊዝኛ ወይንም ቤዚክ የሆነ ጀርመን ያስፈልገናል ማለት ነው። እዛ ስንቆይ ለቆይታችን የሚሆን የገንዘብ መጠን በወር ቢያንስ 1096 ፐር መንስ ያስፈልገናል። ወይንም ዲክላሬሽን ኦፍ ኮሚትመንት። ይህ ዲክላሬሽን ኦፍ ኮሚትመንት ወዳጅ ዘመድ ጓደኛ ካለን እነሱ እንደ ዋስትና እኛ እንችላቸዋለን ብለው ወረቀት ማቅረብ ከቻሉ ይሄ ግዴታ በዛ ወረቀት ይተካል ማለት ነው። ከዛ በኋላ ሁለተኛው ስቴፕ ኤምባሲ ቀጠሮ እንትን ማለት ነው። የሚያስፈልጉ የዘረዘርናቸው ፓስፖርት፣ ፎቶ የመሳሰሉትን ይዘን ኤምባሲ እንቀርባለን። ከዛ ለቪዛ አፕላይ እናደርጋለን 75 ዩሮ ተከፍሎ። ከዛ በኋላ ቪዛው ከተሰጠን ወደ ጀርመን ጉዞ የሚሆን ነው። ከዛ ቀጥሎ ያለው ደግሞ እዛ ያለው ሬዚደንስ ፐርሚት። እዛ ከደረስን በኋላ የተለያዩ መስፈርቶች አሉ። እነሱን አሟልተን የሬዚደንስ ፐርሚት ስራ ካገኘን በኋላ እናገኛለን ማለት ነው። ስለዚህ ይሄ የኦፖርቹኒቲ ካርድ የጀርመኑ ለሚጠቅማቸው ሰዎች ወይም ለእናንተ የምትጠቀሙ ከሆነ ሼር ማድረግ አይርሱ። ፔጁን ላይክ ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ አይነት ተጨማሪ መረጃዎችና ጠቃሚ መረጃዎችን ለማግኘት ፔጁን ይከታተሉ፣ ሰብስክራይብ ያድርጉ። መልካም እድል።